አዶናይ ገዛፍ ነው ይችላል የሽልማት ዘርፍ የሚሆነው እኛን ለማነሳሳት ተስፋ እንዳንቆርጥ እና ጠንክረን እንድንገኝ በየጊዜው የሚያበረታቱን ክሬተሮችን የምንሸልምበት የቤስት ሞቲቬሽናል ኮንተንት አዋርድ ነው። The next category honors a creator whose message has guided many through challenges and hopes. Their voice has helped countless people find courage in their day-to-day life. The best motivational content. ይህንን ሽልማት የምትሰጥልን ደግሞ ለረጅም ዓመታት በተለያዩ የሬዲዮና የቴሌቪዥን ፕሮግራሞች ላይ የምናውቃት እንዲሁም ከቅርብ ጊዜ ወዲህ በራሷ ፖድካስት ያገኘናትና የሁለት መጽሐፍት ባለቤት የሆነችው ጋዜጠኛ ኤልሳ አሰፋ ናት። Our presenter of this award is our very own Elsa Asafa, a respected journalist with years of storytelling experience. Her ability to speak to the heart has touched audience across radio, TV, and even her own podcast. She is also an author. She has written 2 books. ጋዜጠኛ ኤልሳ አሰፋን ባካችሁ ወደ መድረክ ጋብዙልን። A round warm of applause for journalist and author Elsa Asafa, please. የምን ኮራባትና የምን እስቲ አንድ ጊዜ አጨብጭቡ ፕሊዝ። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G Power Creative Awards. Adonai. ሰግጥ የታባት ትሰግጣለህ? የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለሁ ለዚች ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን በቅድሚያ እድለኞች እንኳን ደስ አላችሁ ለማለት እወዳለሁኝ። በመቀጠል በቤስት ላይፍ ስታይል ኮንተንት እጩዎቹ እናያለን። ቤስት ላይፍ ስታይል ኮንተንት ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ጃኒ፣ ካሌብ ኢንገጠር፣ ዮናስ መኳንንት፣ እግር ጥሎኝ። በቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ።
አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝታል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። የታባቱ ኦኬ። በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናፒ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናፒ 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 የታባቱ ናሩት ና ወንድሜ ጀግና ኑ አንድ ነገር ልንገራችሁ ስለ ናፒ ማለት ነው። ስለ ናፒ አንድ ነገር ልንገራችሁ። ሁሌም ናፒ ስል ሰምታችሁኝ ታውቃላችሁ። እንግዲህ ናፒ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ እስቲ ናፒ። በጣም ደስ ብሎኛል። ሰው እዚህ መቆም አልመሰለኝም። የእውነት በጣም ቃላት ነው ያጠረኝ። በጣም ነው ደስ የሚለው ወንድማማችነት። እንወዳቸዋለን። አንድ ነገር አለኝ እዚህ በኩል የምናገራችሁ ሁላችሁንም። እኛ ይሄ ሁሉ ውጤት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው። ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ምናምን መተን ነው ወደ ሶዶ ሄድን። ያለ አብረን ነበረን። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ነው ፕሮግራሙን እንጓዝ የነበረው ማለት ነው። እና ብዙ ደረጃ አሳልፈናል። ይሄ አዶናይ ገና 10 ሚሊዮን ነው የምንገባው። ለኮንተንት ክሪኤሽን የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ ሁለታችሁ። እንኳን ደስ አላችሁ ናፒ አዶናይ፣ እንኳን ደስ አላችሁ። ኮንግራቹሌሽንስ። በመቀጠል በሳይንስና ቴክኖሎጂ ዘርፍ Adonai has been too many rewards. I didn't see it. So let me hear again. Who is the winner? Start with A. So, Mr. Adonai is the winner. Welcome. ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂ ፓወር ቻሌንጅ የጂ ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። Congratulations to Adonai for winning the G Power Challenge Award, powered by G Power Triple. TikTok Creative Awards 2025. His third win of the evening. አቤት 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 አቤት! እንዴት አባቱ እንደሚከብድ ብታይ።
ኤኒዌይስ ደስ ብሎኛል እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር እፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ ከመይ ሞኔና ስምዑ ነግረኩም እንኳን ደስ አለህ አዶናይ። እሺ ሓንቲ ሻዕ ክውዲ ደልየ ሰላም ሓፍተይ ብጣዕሚ እየ ልፎቴኪ ዳዊተይ ብጣዕሚ እየ ልፎቴካ ማሶላ ሓወይ ብጣዕሚ እየ ልፎቴካ ማሚ ባብየ ብጣዕሚ እየ ልፎቴኩም ኣኹሪዐኩም እየ ለይሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩለኹም እኒአኹም ዶ ይኸው ኣኹሪዕናኩም ዶ ይሓኺ ቧዕ እወዳቸዋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት። ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተም ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። የታ አባቱ እንኳን ደስ አለህ አዶናይ። ሃትሪክ ሽልማቶችን 1 2 3 ብሎ ለቃቅሞ ወስዷቸዋል። እንኳን ደስ አለህ አዶናይ። እንዲሁም በተጨማሪ የጂ ፓወር ቻሌንጅ አዋርድን በማሸነፍ የ400,000 ብር ተሸላሚ ሆኗል። እንዴት አመሻችሁ፣ እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። ይከፈት በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ። Adonai, TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ፣ እባካችሁ እንድትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ